ዋናው ነገር ጤና እንዲል ቢሉ ለአንድ ማህበረሰብ ሁለንተናዊ እድገት የጤና ስራው ወሳኝ መሆኑ ሀቅ ነው። ጤና ከሌለ ምንም የለምና የጤና ስራ ከምንም በላይ ቀዳሚ ተደርጎ ይወሰዳል። በጤና አገልግሎት ውስጥ ጉልህ ድርሻውን የሚወስደው ደግሞ የመድኃኒት አቅርቦት ነው። በሽታው የታወቀለት ሰው መድኃኒትን አግኝቶ ፈውስን ያገኛል። ለዚህም የመድኃኒት አቅርቦትና ተደራሽነት ጉዳይ ከምንም በላይ እንደ ሀገር ትልቅ ትኩረት የሚሰጠው ጉዳይ ነው። ጥራታቸው የተረጋገጠ መሰረታዊ መድኃኒቶችን በተመጣጣኝ ዋጋና በዘላቂነት ለተጠቃሚው ማህበረሰብ ማቅረብን ዓላማ አድርጎ እየሰራ የሚገኘው የኢትዮጵያ መድኃኒት አቅርቦት ድርጅት ላለፉት በርካታ ዓመታት መድኃኒትን በተመጣጣኝ ዋጋ ለጤና ተቋማት የማዳረስን ስራ ሲሰራ ቆይቷል። ተቋሙ በአዋጅ ቁጥር 55/1990 በተሰጠው ስልጣን መሰረት በተመጣጣኝ ዋጋ ለመንግስታዊ የጤና አገልግሎት ተቋማት መድኃኒቶችን የማዳረስ የማቅረብ ስራውን በማከናወን ላይ ይገኛል። ያው የመድኃኒት አቅራቢ በሁለት መልኩ ነው የምናቀርበውኛ 70% መድኃኒት የምናቀርበው ፕሮግራም ወይም ነፃ የሚባለው መድኃኒት ነው። እንደ ቲቪ፣ ኤችአይቪ፣ ወባ ትልቅ ክምችታችን እሱ ነው። ይሄን 92% እንደ ክምችት አለን እንደ ሀገር ወባም ጨምሮ ሌሎችም የኤችአይቪ መድኃኒቶች በቂ አለን የፋሚሊ ፕላኒንግንም ጭምር ማለት ነው። ሌላው 30% ከአንድ ጤና ተቋም ተጠይቆ የሚመጣ ወይም ደግሞ በተገላባጭ የምንገዛ መድኃኒቶች ናቸው። ይሄ 82% ነው። ያፈጻጸሙን ስናይ አሁን ባለበት ደረጃ አገር ውስጥ ባናመርትም ከውጭ ስለምናስገባ ብዙዎችን 82% የተሻለ ነው የምንለውኛ። ቢሆንም ግን ሰፊ ስራ ይጠይቃል። አንደኛ ከውጭ የምናስገባቸው በጣም ሰፊ ስራ ይጠይቃል። ሁለተኛ የሎካል አምራች ወይም ደግሞ የሀገር ውስጥ አምራቾች ሰፊ ስራ ይጠይቃል። እነሱን አፈጻጸም ስናይ ዘንድሮ 20% አይሆንም። 20% በጣም ዝቅተኛ ነው። ከውጭ ነው እያስገባን ያለነው ብዙውን ነገርና ይሄ የራሱ ተጽዕኖ አለው በተለይ የተገላባጭ መድኃኒቶቹ ላይና ብዙዎቹ በዚህ አዋጅ ብዙዎቹ የሌላሽ ሴክተር መስሪያ ቤት ርብርብ የሚፈቱ ስራዎች ናቸው ብዬ ነው ማነሳው። የአቅርቦቱ ሁኔታውን በምናይበት ወቅት በፕሮግራም መድኃኒቶች የፕሮግራም መድኃኒቶች ማለት በነፃ የሚቀርቡ መድኃኒቶችን በምናይበት ወቅት ከ99% በላይ ችግር የለም። የአቅርቦቱም ችግር የለም። ችግሩ ያለው ምንድነው? የተግባቦት ችግር፣ የኮሙኒኬሽን ችግር። መድኃኒቱ እኛ ጋር ያለ ጤና ተቋማት በአግባቡ ጠይቆ ከመውሰድ አንፃር ያለ ችግር አለ። ሌሎችም ችግሮች አሉ። በዚህ ምክንያት የሚፈጠር ችግር ካልሆነ በስተቀር የአቅርቦቱ ላይ ከፕሮግራም መድኃኒቶች አንፃር ችግር የለም። ነገር ግን በግዢ የሚቀርቡ መድኃኒቶች ላይ በጣም ከፍተኛ የሆነ መቆራረጥ አለ። እንደ ቅርንጫፍ አጠቃላይ አቅርቦታችን 80% አካባቢ ነው ከአመቱ ካቀር ነው ማለት ነው። ለዚህ በርካታ ምክንያቶች አሉ። በተለይ በግዢ የሚቀርቡ መድኃኒቶች አሁን ያለው ዓለም አቀፍ ጫና መድኃኒቶች በቀላሉ እንዳይገኙ አድርጓል። ለምሳሌ ኮቪድ ስርጭት መስፋት እና አገሮች መድኃኒት ግዢ ለኛ ሽያጭ አለማከናወናቸው በገቡት ውል መሰረት ለኛ አለማቅረባቸው ከውጪ በቂ አቅራቢ አለመገኘት ይሄ ዓለም አቀፍ ጫና ኢትዮጵያ ውስጥ ብቻ ተከሰተ ሳይሆን ወይንም የአቅርቦት ችግሩ የኢትዮጵያ መድኃኒት አቅራቢ አገልግሎት ብቻ ሳይሆን እንደ ሀገር የተፈጠረ በዓለም ደረጃ የመጣ ጫና ያመጣው ችግር ነው። ሌላው ደግሞ የሀገር ውስጥ አምራቾች ነው። የኛ ተቋም የኢትዮጵያ መድኃኒት አቅራቢ አገልግሎት መድኃኒት አመርትም ገዝቶ ነው የሚያቀርበው። ገዝቶ በሚያቀርብበት ወቅት ሁለት ምንጭ ነው ያለው። አንዱ ከውጪ ይመጣል፣ ሌላው ደግሞ ከሀገር ውስጥ ይመጣል። ከውጪ ከ80% በላይ ከውጪ ነው የሚመጣው። ስለዚህ የውጪው መድኃኒት አቅርቦት ቅድም ባልኳቸው ዓለም አቀፍ ጫናዎች ሊቀርብ አልቻለም። አገር ውስጥ ያሉ አምራቾች ደግሞ 15% አካባቢ የሚሸፍኑት አገር ውስጥ አምራቾች ደግሞ አፈጻጸማቸው በጣም ዝቅተኛ ነው። ማቅረብ አልቻሉም እነሱ። ስለዚህ በዚህ ረገድ በግዢ መድኃኒት አቅርቦት ረገድ በጣም ብዙ ክፍተቶች ነበሩ። ይሄን ለመሙላት እንደ ሀገርም በጣም ብዙ ጥረቶች የተደረጉ ቆይተዋል። በተለይ እነዚህ ነፍስ አድን ወይንም ቫይታል የምንላቸው መድኃኒቶች ችግር እንዳይፈጠርና በቂ ክምችት እንዲኖረን በጣም ብዙ ስራዎችን እየሰራን ያለነው ማለት ነው። ከ18 በላይ ቅርንጫፎች ያሉት የኢትዮጵያ መድኃኒት አቅርቦት ተቋም በሲዳማ ክልልም የሐዋሳ ቅርንጫፍ ከፍቶ በመስራት ላይ ይገኛል። ይህ የሐዋሳ ቅርንጫፍ ለአካባቢው ማህበረሰብ መድኃኒትን በተመጣጣኝና ዘላቂ በሆነ ሁኔታ ለማቅረብ እየሰራም ይገኛል። ቅርንጫፉ ፈዋሽነታቸው የተረጋገጡ መድኃኒቶችን በተመጣጣኝ ዋጋ ለህብረተሰቡ በማቅረብ እያከናወነ ያለውን ተግባር የተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴና የጤና ሚኒስቴር አመራሮች ከሰሞኑ በግቢው በመገኘት ቃኝተዋል።
ጤና ላይ የምናተኩርበት የራሱ ፖሊሲ ስትራቴጂ ቢኖራቸውም በትኩረት ደግሞ ይሄኛው እንድናይ የሚያስገድድን ጉዳይ የህብረተሰቡን ጥያቄ መልሷል አልመለሰም ከሚል መነሻ ነው። በዚህ በኩል ጥሩ ተስፋ ያለው ነገር ያየንበት ነው። በዋና መስሪያ ቤቱም አይተናል፣ ሌሎችም ቅርንጫፎችን አይተናል፣ እዚህም አይተናል። የመድኃኒት አቅርቦት እና ስርጭት ምን እንደሚመስል እንዴት ቁጥጥር እንደሚያደርጉበት ራሱ ይሄን እንዴት እየተቆጣጠሩበት እንዳለ በሲስተምና በቴክኖሎጂ ታግዞ እየተሰራ ያለ መሆኑን ያየነው። ከዓላማቸው አንፃር ከግባቸው ከያዙት አንፃር የመድኃኒት ቁጥጥሩ አቅርቦቱንም በአግባቡ እንዲሰራጭ ከማድረግ ጋር ተያይዞ ሲስተማቸው ኤሌክትሪክ እንትኖችን ተጠቅመው ዲጂታል የሆነ ነገር መደረጉ ደስ ብሎናል። ካሜራዎች ገጥመዋል። አንዳንድ ጊዜ የሚነሳው ውጭ የሚነሳውና እዚህ ያለውን ማመጣጠን እንድንችል አድርጎናል። መድኃኒቶች ካይዘንን መሰረት ያደረገ ካይዘን ለመድኃኒት ብቻም ሳይሆን ለሌላውም ይሆናል። ግን እዚህ ቦታ ላይ በካይዘን ፍልስፍና እነሱም አግኝተውበታል፣ እውቅና አግኝተውበታል፣ በአፍሪካ ደረጃ ተሸልመውበታል። እኛም በተግባር አይተነዋል። እያንዳንዱ ነገር እንኳን ለዚህ ለሌላም ለቤት የሚጠቅም ስራ ነው የሰሩት። የካይዘን ፍልስፍናን ተግባራዊ ማድረጋቸው ራሱ የሚቀንሰውን በርደን የሚቀንሰውን የሰው ኃይል የሚቀንሰውን ብክነት አድነዋል። ይሄን ያየነው አንዱ የመድኃኒቶች ኤክስፓየርድ እንዳይሆኑ ያደርጋቸዋል። የት ቦታ ምን እንዳለ ያውቃሉ። ጉልበትም ቀንሷል፣ አጠቃቀምም ቀንሷል። የሚገዛው መድኃኒት ምን አለ ምን ቀረ የሚለውን ነገር ሁሉ እንዲቆጣጠሩ አድርጓል። እንደ ጤናው ሴክተር እንግዲህ ትልቁ የጤናውን ስርዓት ለማሻሻል እና የጤና ተደራሽነት ለማረጋገጥ የመድኃኒት አቅርቦት እንደሆነ ቁልፍ እንደሆነ ይታወቃል። በዛ ረገድ እንደ ሀገር በመድኃኒት አቅራቢ አገልግሎት በዋና መስሪያ ቤትና በሁሉም ቅርንጫፎች እየተሰሩ ያሉ ሪፎርሞች አሉ። እነዛን እንግዲህ እዚህ ቅርንጫፍ ላይ ያሉትን ነባራዊ ሁኔታዎችን ጉብኝት አድርገናል። በዋነኛነት በአሰራር የአሰራር ሂደቱ የተሳለጠ እንዲሆን የማድረግ እንግዲህ ይሄ ቅርንጫፍ በጣም በርካታ ቁጥር ከ500 በላይ ጤና ተቋማትን ነው የሚያገለግለው በተለያዩ ክልሎች ያሉ። ስለዚህ እነዚህ ቀልጣፋ የሆነ አሰራር ማምጣትና በተለይ በግዢ የሚቀርቡትም ሆነ ጤና ተቋማት ገዝተው የሚወስዷቸውም ሆነ እንደዚሁም በመንግስትና በአጋር አካላት ድጋፍ ደግሞ ተገዝተው ለጤና ተቋማት በነፃ የሚሰራጩትንም ጨምሮ ነው ይሄ ማኔጅ የሚያደርገው። ለዚህ አገልግሎቱን ለማሻሻል እንደዚሁም ግልጽ የሆነ አሰራር እንደመዘርጋት ያደረጋቸውን ሪፎርሞች ለማየት ችለናል። የተቀናጁ የካይዘንና የጥራት ማሻሻያ የሌሎች ሪፎርሞች የክምችት ስርዓቱን የማሻሻል እነዚህን በሙሉ አይተናል። እጅግ ብዙ ለውጦች አሉ። በዛም ደግሞ እውቅናም የተሰጣቸው በተለይ ከካይዘን ትግበራ ጋም በአፍሪካ ደረጃ እውቅና ተሰጥቷቸዋል። ይሄ የሐዋሳ ቅርንጫፍ በዚህ ጊዜ ዋና መመዘኛችን የህብረተሰቡ የአገልግሎት እርካታ ነው። የአገልግሎት እርካታ ላይ በሚሰራው ስራ ላይ ሙሉ በሙሉ እዛ ወተናል ባይባልም እንደዚህ ሳምፕል በሰሩት ፓይለት በሰሩት ነገር ላይ ጥሩ ነገር ተገኝቷል እና ይሄን ማድረግ ወደፊትም ተጠናክሮ መቀጠል አለባቸው የሚል ነገር ነው ያለን። ብዙ የሚሻሻሉ ነገሮች ቢኖሩም ብዙዎቹ ተስፋ ያላቸው ጥሩ ነገሮች አሉ። መድኃኒቶችን ቀጥታ ለጤና ተቋማት በማድረስ ቀልጣፋ አገልግሎት መስጠት የሚያስችለውን ላስት ማይል ዴሊቨሪ ፕሮግራምን ቀርጾ እየሰራ ያለው የሐዋሳ ቅርንጫፍ በርካታ አመርቂ ስራዎችን እየሰራ እንደሚገኝም ጎብኚዎቹ ከጉብኝታቸው መረዳታቸውን መስክረዋል። እየሰራን ከምንገኛቸው ስራዎች አንዱ እንግዲህ ለህብረተሰቡ መድኃኒት አቅርቦት ማሻሻል አንዱ የትኩረት አቅጣጫ ነው ለጤና ጥበቃ ሚኒስቴር። ይህንም ለማድረግ እንደ ሐዋሳ ቅርንጫፍ ለየት ያሉ አሰራሮች አሉ። ለምሳሌ በነፃ የሚቀርቡ መድኃኒቶች በሌሎቹ አካባቢዎች በየሁለት ወሩ ለወረዳ ነው የሚቀርቡት። ሐዋሳ ላይ ግን የተመረጡ ጤና ተቋማት ላይ እንደ ሀገር ለመጀመሪያ ጊዜ ፓይለት እየተደረገ ያለ የላስት ማይል ዴሊቨሪ ፕሮጀክት የሚባል አለ። ይሄም ምንድነው? ጤና ተቋማት መድኃኒቶችን ቀጥታ ከኛ የሚያገኙበትን ሲስተም ማምጣት ማለት ነው። በፊት የነበረው ለወረዳ ነበር ሲሄድ የነበረው ከወረዳ ጤና ተቋማት ይወስዳሉ። ይሄ አቅርቦቱን ከማሻሻል አንፃር ሰፊ ችግር ነበረበት። ሌላው ደግሞ ወረዳዎች ላላስፈላጊ ብክነት እንዲዳረጉ ያደረገ ቆየ ስለሆነ እንደ ሀገር ለመጀመሪያ ጊዜ በሐዋሳ ቅርንጫፍ ተግባራዊ የተደረገ ያለ የላስት ማይል ዴሊቨሪ ፕሮጀክት ወይንም መድኃኒቶችን በቀጥታ ለጤና ተቋማት የማድረስ ስራ አለ። እንግዲህ የኛ ተቋም በጣም ከፍተኛ ሀብት ነው የሚያሰራጨው።
ቅድም እንዳልኩት እንደ ሐዋሳ ቅርንጫፍ ብቻ ነው ከ6.5 ቢሊዮን ብር በላይ መድኃኒት የተሰራጨው በጣም ከፍተኛ የህዝብ ሀብት ነው። ስለዚህ የህዝብ ሀብት በየቦታው ከፍተኛ የሆነ ቁጥጥርና ክትትል ሊደረግበት ይገባል። ወደ ስርጭቱ ስንሄድ ከዚህ በፊት እኛ ጤና ተቋማት ለመድረስ ስለማንችል ነው ወረዳ ላይ ስናስቀምጥ የነበረው መድኃኒት። አሁን ግን በቀጥታ ለጤና ተቋሙ ነው መድረስ ያለበት። ይሄን ለማድረግ በፊት የነበረብን የማስፈጸም አቅም ውስንነት ነበር፣ የአቅም ችግር ነበር። ይሄ እንዲቀረፍ የፐብሊክ ፕራይቬት ፓርትነርሺፕ ወይንም የግልና የመንግስት አጋርነት የሚል አግሪመንት ተፈርሞ ከውጪ ካምፓኒ ጋር በፐብሊክ ፕራይቬት ፓርትነርሺፕ እንትን ነው ወደ ጤና ተቋማት እየቀረበ ያለውና ይሄም በጣም በከፍተኛ ሁኔታ ከዚህ በፊት የነበረውን ችግር ቀርፏል። አንዱ የነበረው ችግር እኛ ወረዳ ወስደን እናስቀምጣለን። ወረዳ በተለያየ መንገድ መድኃኒት ይባክናል። ይሄ ከተለያዩ አካላት ከጸረ ሙስና ከምግብና መድኃኒት ቁጥጥር ባለስልጣን ጋር ባደረግናቸው ክትትሎችና ቁጥጥሮች እንዲሁም በኦዲት የተረጋገጠ ሀቅ ነው። ወረዳ ላይ አንዳንድ ወረዳዎች ላይ መድኃኒት ይባክናል። ስለዚህ ቢያንስ ይሄ አላስፈላጊ የአቅርቦት ሰንሰለቱን ማሳጠር ብክነቱን ለመቀነስ ዳይሬክትሊ ምን ማድረግ ያስፈልጋል? ወደ ፋሲሊቲ መድረስ ያስፈልጋልና በዚህ ረገድ በጣም ብዙ ለውጦች እየመጡ ናቸው። ይሄን ስናደርግ ያው የራሱ የሆነ የለውጥ አመራር ስርዓት ይፈልጋል ወይንም ቼንጅ ማኔጅመንት ሲስተም ይፈልጋልና ከጤና ተቋማትም ከወረዳዎች ጋርም መግባባት ላይ ደርሰናል። አላስፈላጊ ወጪ ነው የሚያመጣባችሁ። ለምሳሌ በየወሩ ለጤና ተቋማት መድኃኒት ማድረስ ወረዳ በራሱ ነዳጅ ነው የሚያደርሰው። አሁን ግን በራሳችን ነዳጅ እስከ ፋሲሊቲ የምናደርስበት አሰራር ስላለ ይሄን ሁሉም ፖዚቲቭሊ ያዩት ነው። አሁን እየመጣ ያለው በጣም አመርቂ ውጤት ስለሆነ ወደ ሌሎቹም እንዲሰፋ ጥያቄ እየቀረበ ነው። ይሄም ተጠናክሮ ነው የሚቀጥለው። እንግዲህ ሐዋሳ ቅርንጫፍ አንደኛ የፓይሌት ሳይታችን ነው በብዙ መልኩ ማለት ነው። የካይዘን ላስት ማይል ደግሞ ላስት ማይል የምንለው መች እስከ ተጠቃሚ ማድረስ የሚለውንም ስራ እዚህ ላይ ነው ፓይለት እያደረግን ያለ ነው። ሌሎች ጎን ለጎን እንደምታዩት ግብርና በተለይ አርባን ፋርሚንግም እየሰሩ ያሉት ስራዎች ናቸው። በራሳቸው ተነሳሽነት በግቢውም እየተሰሩ ያሉ ስራዎች ናቸው። ይሄን ጥሩ ተሞክሮ በሌሎቹ ጀምረናል፣ በሌሎች ተቋማት ጀምረናል። ይሄን ሴንተር ኦፍ ኤክሰለንሲ ነው የምንለው እኛ አሁን ወደ 3 አካባቢ ደርሷል። ይሄን ግን በስፋት በየጊዜ እየተሻሻለ ሪፎርሙ እየተሻሻለ በሚመጣ መልኩ የምናሰፋና የምናግዘውናልና 18 ቅርንጫፍ አለን። እንደየአቅማቸው እንደየደረጃቸው እናሰፋለን ብለን ነው የምናስበው። ሞዴል እንዲሆን የፈለግነው እዚህ ቦታ ያየ ነው። መድኃኒት ወደ ታች ሲወርድ በተለይም ደግሞ በግዥ የሚገለገሉበት በእርዳታ የሚመጣው እንደዚህ በክትባት የሚሆኑ በቦክስ የሚቀመጡ በፍሪጅ የሚቀመጡ ነገሮችን ቀጥታ ቢሮክራሲውን ቆርጦታል። ከዚህ ጀምሮ እታች ተጠቃሚው ላይ ጤና ጣቢያ ድረስ እንዲደርስ ማድረጉ ፓይለት ነው። በእርግጥ የጀመሩት ግን ለሁሉም ቦታ መደረስ ያለበት ሁሉም ክልሎች ላይ መጠቀም አለበት። 60% ሰርተናል ብሏል የኢፕሳ ጠቅላላ ዋና ቅርንጫፉ። ግን ሁሉም ቦታ ላይ መዳረስ አለበት። ይሄ ምን ይቀንሳል? የመሀል ላይ ያለውን ረጅም የመጓጓዝ ሁኔታ ይቀንስና እታች ተጠቃሚው ጤና ጣቢያ ላይ ተጠቃሚው እንዲያገኙ ያደርጋል። እናቶችን፣ ህፃናትን፣ ዜጎችን የሚያድን ይሆናል። አንድም መድኃኒቱ እዛው ጤና ጣቢያው ላይ ይሆናል። ቢሮክራሲ የለውም። ወረዳ፣ ዞን፣ ክልል እያለ አይሄድም። ቀጥታ የሚደርሰው ከዚህ ወደ ጤና ጣቢያው ነው። ለኮራፕሽን ለሙስና ይሄም እንዳይዳረግ ያደርጋል። በመካከል ወይ ዞን ላይ ወረዳ ላይ ሊቆይ ይችላል። ከሱ ወጥቷል እና እነዚህ በሁሉም መድኃኒቶች እንደዚህ ቢደረግ ዜጎችን የሚታደግ ይሆናል። የክትባት መድኃኒቶችን ደህንነት ሊያስጠብቅ የሚያስችል ጠንካራ የአሰራር ስርዓትም ዘርግቶ እየሰራ እንዳለም የሐዋሳ ቅርንጫፍ ስራ አስኪያጅ ለጎብኚዎቹ ገልጸዋል። ሌላው ደግሞ የክትባት መድኃኒት ደህንነት እንግዲህ ክትባት ለህፃናት የሚሰጠው ደህንነታቸው እንዲጠበቅ ነው። ህፃናት ጤናማ አምራች እንዲሆኑ ነው። ነገር ግን የክትባት አቅርቦቱን በምናይበት ወቅት ክትባት አቅርቦቱ ያለ ግን ክትባቱን በጥራቱን በጠበቀ መልኩ መያዝ ላይ በጣም ሰፊ ጋፕ ነው የነበረው በፊት። ምክንያቱም እነዚህ የክትባት መድኃኒቶች በጣም በጥንቃቄ መያዝ አለባቸው። የቅዝቃዜ ሰንሰለታቸው ተጠብቆ ነው መያዝ ያለበት። ወረዳ ላይ ሲቀመጥ ወረዳዎች ማብራት የሌለበት አለ፣ ማብራቱ ሲጠፋ ጄኔሬተር የሌለበት አለ፣ ጄኔሬተሩ እያለ ናፍጣ የሌለበት አለ። ስለዚህ ወረዳ ላይ ወስደን ስናስቀምጥ ክትባት በሌላ መልኩ እንዲበላሽ አጋላጭ ሁኔታ እየፈጠረ ነው ማለት ነው። ስለዚህ በቻልን መጠን ቀጥታ ወደ ፋሲሊቲ ማድረስ አስፈላጊ ስለሆነ ወደዛ እያደረስን ያለ ነው። ከ289 ተቋማት በላይ አሁን ቀጥታ በየወሩ ከዚህ ያገኙ ናቸው። ሌሎቹም ደግሞ
ሌሎች ዞኖች ላይ ያሉ ለምሳሌ ካምባታ፣ ሀዲያ፣ ሀላባ፣ ሲልጤ፣ ገዴኦ እነዚህ ቀጥለን ስኬል አፕ እናደርጋለን። ከዛ አልፎ ደግሞ ወደ ሌሎች ብራንቾችም ይህ አሰራር እየሰፋ የሚሄድ ነው። ከዋናው የመድኃኒት አቅርቦትና ስርጭት ተግባሩ ጎን ለጎን የኑሮ ውድነትን ሊያረግብ በሚያስችል መልኩ በተቋሙ እየተተገበረ ያለው የከተማ ግብርና ስራም ለጎብኚዎቹ ግርምትን ፈጥሯል። እንደምናየው እዚህ ጋር በጣም ሰፊ የሆነ ቦታ የለንም፣ ጠባብ ቦታ ነው ያለን። ነገር ግን በዚህ በጠባብ ቦታ ላይ በጣም በቀላሉ የከተማ ግብርናን ተግባራዊ ማድረግ እንደሚቻል ለማሳየት ነው። እንግዲህ ዋና ዓላማችን ምንድነው? የኛ ተቋም የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ቪዥኑ በ2030 በአፍሪካ ቀልጣፋና ፈጣን የመድኃኒት አቅርቦት ሰንሰለት ያለው ተቋም ሆኖ ማየት ነውና እኛ ደግሞ እንደ በግብርናው ዘርፍ ከአንድ አመት በኋላ በ2015 በጀት አመት መጨረሻ ላይ በአፍሪካ ሞዴል የአርባን አግሪካልቸር ሴንተር እንሆናለን ብለን እየሰራን ያለ ነው። በተለይ ደግሞ አሁን ስፔሲፊክ እዚህ ከመጣንበት አዋሳ ቅርንጫፍ ላይ ገና ከግቢው ሁሉ ስንገባ ተጨማሪ ስራም እንደዋና ስትራቴጂም የከተማ ግብርና ለሌሎች ሞዴል የሚሆንበትን ነገር ነው ያየነው። ይሄ ሞዴል መሆን ፕራይም ሚኒስተራችን እንኳ ከመናገራቸው በፊትና ከማወጃቸው በፊት ይሄ ሞዴል ሆኖ የጀመረ ስለሆነ አንድም ለሰራተኞቹ የሚያደርገው እገዛ አለ፣ ሁለትም ራሱ የከተማ ግብርና ስትራቴጂውን የሚደግፍ ነው። ጤናን ራሱ ይፈልጋል የተመጣጠነ ምግብ እንዲያገኙ። ስለዚህ አንዱ ምናበረታታው እና ለአፍሪካ ሞዴል እንዲሆን የምንፈልገው ከኢትዮጵያ አልፎ የጀመሩት በዚህ ኮንትሮል እያደረጉ የከተማ ግብርና የሰሩትን ነው። በተጨማሪም ግን በዚህ ተቋም ካየናቸው የስርዓት ማሻሻያ ስራዎች በተጨማሪም እንግዲህ ቀደም እንዳያችሁት የከተማ ግብርና ስራም በስፋት ሄደውበታል። ይሄም እንግዲህ ትልቅ የሚያበረታታ ነው። ለሌሎችም ተሞክሮ የሚሆን ብዙ ነገሮችን አይተናል። እኛ ያው የከተማ ግብርናን የጀመርነው መንግስት ከተማ ግብርና ይጀመር ብሎ ኦፊሻሊ ላውንች ከማድረጉ በፊት ነው። ይሄም የጀመርንበት ምክንያት ለውስጥ ሰራተኞች አሉን ወደ 174 የሚሆኑ የነዚህን ችግር ለመቅረፍ ነው። ካፍቴሪያ አለን እዚህ ከጀርባችን እንደምታዩት ለዚህ ካፍቴሪያ እንዲመግብ ነው። ይሄ ካፍቴሪያ ደግሞ በጣም በርካሽ ምግብ እንዲያቀርብ ነው ለሰራተኞች። ከዛ በትንሹ ጀመር ነው። መንግስት ደግሞ በልዩ ትኩረት አሁን ተግባራዊ ይደረጋል። እኛ ይሄን ኦፖርቹኒቲ ተጠቅመን ደግሞ በጣም እያሰፋ ነው ያለነውና እኛ ያው ለጊዜያዊ እንትን አይደለም እየሰራን ያለነው በመሰረታዊነት አሁን ያለብንን ችግር የኑሮ ውድነት በተለይ የኛን ሰራተኞች ችግር መቅረፊያ አንዱ ስትራቴጂ አድርገን ነው ያሰብነው። እዚህ ከዚህ አንፃር ግብ ጥለናል። ግባችን ምንድነው? ከአንድ አመት በኋላ በአፍሪካ ሞዴል የአፍሪካ የከተማ ግብርና ማዕከል ሆኖ መታየት ነው። ለዚህ የኛን ፊውቸር አሰራራችን ለየት የሚያደርገው አንዱ ቨርቲካል ፋርሚንግ ይሄ የሽቅብ ግብርና የምንለው እንደምታዩት ቦታ የለንም። በጣም ከፍተኛ የሆነ ቦታ ጥበት አለ። ነገር ግን ከተማ ግብርናን ተግባራዊ ያደረግን ያለነውና ከተማ ግብርናን ተግባራዊ ለማድረግ ማሳ ወይንም እርሻ ብቻ አያስፈልግም። ዋናው አስተሳሰባችን ካሰፋ ነው በጣም ያልተጠቀምንባቸው ሀብቶች አሉ፣ ቦታ አለ። ይሄን መጠቀም ይቻላል የሚል ነው። ሌላው ደግሞ ባለችን ቦታም ቢሆን በከተማ ግብርና ግራውንድ ላይ እየሰራ ነው የምንገኘው። ይሄን አጠናክረን እንቀጥላለን። ከሌሎቹ የሚለየው ድሪፕ ኢሪጌሽን የሚባለው በእስራኤል ሀገር ተግባራዊ የሚደረገው የጠብታ መስኖ ተግባራዊ ያደረግን ነው። ከሱ በተጨማሪ ደግሞ እኛ ምን ተክላቸውና አትክልቶች ዲጂታል አድርገናል። ማኔጅ የምናደርገው በሶፍትዌር ነው። አርባን ፋርሚንግ ማኔጅመንት ኢንፎርሜሽን ሲስተም የሚል ሶፍትዌር የኛ ልጆች ሰርተዋል። በዛ መሰረት ነው ማኔጅ የምናደርገው። ስለዚህ ይሄ ግብርናን ተግባራዊ ማድረግ ብቻ ሳይሆን ከቴክኖሎጂ ጋር የማስተሳሰር ቀጣይነት ያለው እንዲሆኑ ማድረጋችን ምናልባት ከሌላው ለየት የሆነ ያደርጓል ብዬ አስባለሁ። እርግጠኛ ነኝ በአጭር ጊዜ ውስጥ በአገር ደረጃ ሞዴል እንሆናለን። ከዛ ደግሞ ከአንድ አመት በኋላ ደግሞ በአፍሪካ ውስጥ እንደዚህ አይነት የከተማ ግብርና ተግባራዊ የሚደረግበት ተቋም ይኖራል የሚል እምነት አይኖረንም። በደንብ አጠናክረን እንቀጥላለን። ከፍተኛ የስራ ኃላፊዎች፣ ህዝብ
የመድኃኒት አቅርቦትና ስርጭትን ይበልጥ ቀልጣፋና ተደራሽ ማድረግ የሚያስችል የህግ ማዕቀፍ አስፈላጊ በመሆኑን በማመን አዲስ ረቂቅ አዋጅ በማዘጋጀት ላይ የሚገኘው የኢትዮጵያ መድኃኒት አቅርቦት አገልግሎት ድርጅት ለህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴና ለጤና ሚኒስቴር አመራሮች አቅርቦ ውይይት ተደርጓል። ረቂቅ አዋጁም ሲጸድቅ በዘርፉ ያሉ የተለያዩ ማነቆችን ሊፈታ እንደሚችልም ከወዲሁ ተገምቷል። በአዋጁ የተቀመጡት የፈንድ አስተዳደር የሚባል አለ። በራሱ ፋይናንስ በራሱ አቅም እንዲጎለብትና አውቶኖመስ እንዲሆን ራሱን ችሎ እንዲንቀሳቀስ ማለት ነው። ሁለተኛ የሰው ኃይሉ በራሱ ስምሪት በራሱ ቅጥር እንዲመጣ የማድረግ አቅም እንዲጎለብት ማድረግ ያስፈልጋልና ይሄ ሁለቱ እንዲሳካ እንፈልጋለን። ከዚህ ጎን ለጎን ግን የግዢ ስርዓቱ ይሄን ተቋም ብቻ አይመለከትም። ሌሎች የሚመለከታቸው ተቋማት አሉ። አጠቃላይ ከነሱ ጋር የግዢ ስርዓቱ በተለይ የሕክምና የግዢ ስርዓት ማስተካከል ያስፈልጋል። አሁን የግዢ ስርዓቱ እንደምናየው የልክ ቀለም ጫማ የሚገዛበት አይነት አዋጅ ነው አንድ ላይ ነው ያለው። ይሄ በፍጹም ለመድኃኒት አይሆንም። ስለዚህ ለመድኃኒት ልዩ ትኩረት ተሰጥቶ በተለይ ብዙ ጊዜ አደጋዎች ይኖራሉ፣ ኢመርጀንሲ ይኖራሉ። ይሄን አደጋዎችን አንድ ላይ እንዴት አድርጎ ምላሽ ሰጪ መሆን የሚችል ለማድረግ ያካትታል ብለን ነው የምናስበው። እነሱም ቦታ ድረስ መጥተው ኦፕሬሽኑ ምን ይመስላል ብሎ ካዩ በኋላ አዋጁን ለከፍተኛ ለህዝብ ተወካዮች ምክር ቤት አቅርበው እንደሚያጸድቁትና ቃል ገብቶልናል። ይሄን ሰፊ ስራም የሚጠይቅ ስለሆነ ሁሉም የሚዲያ የቋሚ ኮሚቴ የማህበረሰብ ርብርብ ይጠይቃል ብዬ ነው ማነሳው። እንግዲህ እንደ አጠቃላይ እንደ ሀገር የመድኃኒት አቅርቦት ላይ ብዙ ችግሮች እንዳሉ ይታወቃል። ይሄን ከማድረግ አኳያ እንደ መንግስት የጤናው አገልግሎት በተለይ በመንግስት ጤና ተቋማት የሚሰጡትን የሕክምና ግብአቶችና መድኃኒቶች አቅርቦት ለማጠናከር የኢትዮጵያ መድኃኒት አቅራቢ አገልግሎትን አሰራር ለማሻሻል ብዙ ስራዎች ከዚህም በፊት እየተሰሩ አሉ። አሁንም በሪፎርም ደረጃ በተለይ በቴክኖሎጂ የተደገፈ የማድረግ የግዢ ስርዓቱ የተሳለጠ እንዲሆን የማድረግ ስራዎች እየተሰሩ ነው። እነሱ እንዳሉ ሆነው ጎን ለጎን ደግሞ የህግ ማዕቀፎችን ማሻሻያ ማድረግ ያስፈልጋል። በተለይ የመድኃኒት ግዢ ስርዓትና ሌሎች እቃዎች የሚገዙበት ግዢ እንደ ሀገር ያው ተመሳሳይ ህግ ነው የሚገዛቸው። ነገር ግን አቅም እንዲፈጥርለት ይሄ ተቋም የተሻለ የህግ ማዕቀፍ ያስፈልገዋል በሚል መድኃኒት እንግዲህ በመንግስት ስርም ቢሆን የመድኃኒት ፈንድ የራሱን እያዘዋወረ የሚሰራ ተቋም ነው። ስለዚህ ውጤታማ ስራ እንዲሰራ የአሰራር ሂደቶችን ማሻሻል ብቻ ሳይሆን የህግ ማዕቀፎችን ማሻሻል ይፈልጋል። ስለዚህ አንዱም በዚህ ጉብኝት የምናደርገው አሁን የተዘጋጀውን ረቂቅ የአዋጅ የዚህ የመድኃኒት አቅራቢ አገልግሎት አዋጅ ከቋሚ ኮሚቴው ጋር በዚሁ የምናይበት መድረክ ይሆናል። በቀጣይ እንግዲህ ይሄ አዋጅ ደግሞ በካቢኔውና በፓርላማ ሲጸድቅ ወደ ተግባር ሲገባ የተሻለ አቅም ፈጥሮ የተሻለ አቅርቦት የሚያሻሽል እንደሚሆን ተስፋ እናደርጋለን። ከዚህ አንጻር የስልጣንና ተግባሩን ስናየው የራሱ ውስንነቶች ነበሩት ማለት ነው። አንደኛ ይሄ ተቋም ቀጥታ በመንግስት ፋይናንስ የሚሆን ተቋም አይደለም። በራሱ አገላብጦ የሚያመጣ ተቋም ነው። ያ ማለት ለማህበረሰባችን ተመጣጣኝ ስንል በጣም በትንሽ ትርፍ ማለት ነው፣ ከ5% በታች ትርፍ። ስለዚህ ብዙ ጤና ተቋም ጋር ብትሄዱ በእኛ ተቋም የሚቀርበው በጣም ርካሽ መድኃኒቶች ናቸው። ይሄ የህዝባዊነቱን ለማሳየት የተቋቋመ ነው። ነገር ግን ወደ ሰው ኃይሉ ስንመጣ፣ የፋይናንስ ስርዓቱ ስንመጣ፣ የግዢ ስርዓቱ ስንመጣ ከፍተኛ ውስብስብ ማነቆዎች አሉ ማለት ነው። እንደ ልብ አያስከድንም። የሰው ኃይል አስተዳደርን በጣም ችግር ውስጥ እየከተተ ነው። የፋይናንስ አስተዳደሩን በዛው ልክ፣ ከዛም ተርፎ በጣም አስቸጋሪ እያደረገ ያለው ደግሞ የግዢ ስርዓቱ ነው። ስለዚህ ይሄ አዋጅ እንዲፈታልን ተደጋጋሚ ስንጠይቀው ነበር። በአሁኑ ወቅት በ2014 የተጀመሩ ስራዎች አሉ በደንብ እንዲሰራ የተፈለገው። አሁን ግን የቋሚ ኮሚቴ ይሄን በተለይ ዋና መስሪያ ቤቱ ኦፕሬሽኑ ምን ይመስላል፣ ብራንቹ ምን ይመስላል የሚለውን ካየ በኋላ ምንድነው የአዋጁ ጉድለት፣ ምንድነው ማህበረሰቡ እንድንጠቅም የሚፈለገው የሚለውን እንድናስተካክል ነው የሚፈለገው። ተቋማዊ ሪፎርሙ ላይ ከፍተኛ ለውጥ ያመጣል ብለን ነው የምናስበው። የተጀመሩ ለውጦች ላይ ለምን አውቶኖመስ ነው የሚያደርገው፣ ራሱን ችሎ እንዲሰራ ያደርጋል። ራስን ስችል በምን አቅም ልክ ነው መሮጥ አለብኝ፣ ይሄ ተያያዥ ህጎችን ወደ ጎን ትቶ በራሱ አቅም መስራት የሚችልበት አቅም ይጎለብታል። አንደኛ ይሄ ነው። ሁለተኛ የሰው ኃይል የማስተዳደር አቅማችንም በዛው ልክ ከፍ ያደርጋል። አሁን ማነቆ የሆነ እሱ ነው።
መንግስት በጀት አይደለንም ግን በራሱ በሌላ በሲቪል ሰርቪስ ነው የምንተዳደረው ከፍተኛ ማነቆ ነው እያገደን ያለው እሱ ስለሆነ ይሄን አሻሽልናል ሶስተኛ ከዚህ ጎን ለጎን የግዢ ስርዓቱ ይሻሻላል ብለን ነው የምናስበውና ግዢ ስርዓቱ ከተሻሻለ የመድኃኒት አቅርቦቱ በማህበረሰቡ ዘንድ በጤና ተቋማት ዘንድ የሚቀርበውን ከፍ ያደርጋል ስለዚህ ይሄን እንጠብቃለን ከዚህ ረቂቅ አዋጅ የመድኃኒት አቅርቦትና ስርጭትን ይበልጥ ቀልጣፋና ተደራሽ ለማድረግ የሁሉም ባለድርሻ አካላት ርብርብና ድጋፍ እንደሚያስፈልግም ተመላክቷል ኦኬ እኛ ያው በሐሳብ እንዲደግፉን እንፈልጋለን ዋና መስሪያ ቤት በሎጂስቲክ እየደገፈን ነው የሐዋሳ ከተማ አስተዳደር እየደገፈን ነው ከተማ ግብርና ከተማ አስተዳደሩም እየደገፈን ያለውና ባለድርሻ አካላትን ሁሉንም አሳትፈን እየሰራን ያለ ነው ባጭር ጊዜ ውስጥ ብዙ ለውጥ ማምጣት እንችላለን ብዬ አስባለሁና እነሱ ምን መደገፍ እንዳለባቸው ያው ያነሳንላቸውና ከዋና መስሪያ ቤት የሎጂስቲክ ድጋፍ እንፈልጋለን ትንሽም ቢሆን ሪሶርስ ይፈልጋልና ከሱ አንፃር እስካሁን ያለው ድጋፍ ተጠናክሮ እንዲቀጥል እየጠየቅን ነው ይሄም ይሳካል ብዬ አስባለሁ የኢትዮጵያ መድኃኒት አቅራቢ ኤጀንሲ ሐዋሳ ቅርንጫፍም የጀመረው የልማትና የአገልግሎት አሰጣጥ ቀልጣፋነትና ዘመናዊነት ይበል የሚያሳይ በመሆኑ ተጠናክሮ ሊቀጥል እንደሚገባም ጎብኚዎቹ አሳስበዋል